ልክ የዛሬ ሳምንት በዚህ ቀን ፈተና ክፍል ውስጥ ሆናችሁ ፈተናችሁን እየተፈተናችሁ ነው የሚሆነው። ታዲያ ፈተናችሁን በ3 ቀናቶች ውስጥ ከጨረሳችሁ የተወሰኑ ጊዜያቶች በኋላ ውጤታችሁን ታውቃላችሁ። ነገር ግን በመሃል ከፈተና ቀን በፊት ያለው ጊዜ ነው ውጤታችሁን የሚወስነው። በዛሬው ቪዲዮአችን በቀራችሁ ትንሽ ቀናቶች ውስጥ ማድረግ ያለባችሁን እንዲሁም ደግሞ ማድረግ የሌለባችሁን ነገሮች እንመለከታለን። ወደ መጀመሪያው ነጥብ እንለፍ። የመጀመሪያውና ወሳኙ ነጥብ የአንድ ሳምንት የፈተና ዝግጅት እቅድ ይኖራችሁ የሚል ነው። በዚህ በአንድ ሳምንት የዝግጅት እቅዳችሁ 2 ዋና ዋና ነገሮች ሊኖሩት ይገባል። አንደኛው የክለሳ ፕሮግራም ነው። ሁለተኛው ደግሞ ጥያቄዎችን የምትሰሩበት ፕሮግራም ነው። በክለሳ ፕሮግራሙ ስር የሚካተተው ምንድነው? እስካሁን ስትዘጋጁ ቆይታችኋል። እንዳጀማመራችሁ አንዳንዶች ቀድማችሁ የጀመራችሁ ትኖራላችሁ፣ አንዳንዶች ደግሞ ከ2 ወር ከ3 ወር በፊት፣ አንዳንዶች ደግሞ ገና በቅርቡ የጀመራችሁ ያላችሁ ትኖራላችሁ። ያም ሆነ ይህ የቀራችሁ አንድ ሳምንት ጊዜ ስለሆነ የክለሳ ፕሮግራም ወሳኝ ነው። ከዚህ ቀደም አይታችሁት የትኛውም ቦታ ቢሆን ኢቭን የዛሬ 2 ሳምንት እንኳን ብታዩት እንዲሁ ዝም ብላችሁ ወደ ፈተና ከምትገቡ ይልቅ የተወሰነ ደግማችሁ ብታዩት ፎርሙላዎችን ለማስታወስ ብትሞክሩ በጣም ወሳኝ ነው። ምክንያቱም ገብታችሁ ፈተና ላይ ብዙ ነገሮችን ልትረሱ ስለምትችሉ ማለት ነው። እና ከምታዘጋጁት ፕሮግራም ውስጥ የክለሳ ፕሮግራም አንደኛው ነው። ሁለተኛው መካተት ያለበት ወሳኙ ነጥብ ጥያቄዎችን የምትሰሩበት ፕሮግራም ነው። አሁን በቀራችሁ ጊዜ ውስጥ ዝም ብላችሁ አግበስብሱ ከ90 ምናምን ዓመተ ምህረት ከ2003 ከ2006 ምናምን ጥያቄዎችን ስሩ አላላችሁ። ቢያንስ የቅርብ ጊዜ ያለፉት 3 ዓመታት ከ2014 ጀምሮ ያሉትን ብትሰሩ። ሌላው ቢቀር ጊዜ ከሌላችሁ እስካሁን አጀማመራችሁ ቀድሞ ካልሆነና በቅርቡ የጀመራችሁ ከሆነ እንኳን የባለፈውን ዓመት የማትሪክ ፈተና ብታዩት። ሲቀጥል ደግሞ የተወሰኑ ሞዴል ፈተናዎችን ለማየት ብትሞክሩ፣ በየቻፕተሩ ያሉ ወርክሺቶችን ለመስራት ብትሞክሩ በጣም በቂና ፈተና ገብታችሁ የፈተና አወጣጥ ስትራክቸሩ ምን እንደሚመስል እንድትረዱ የሚያስችላችሁ ነው ማለት ነው። ጥያቄዎችን የምትሰሩበትና ክለሳ የምታደርጉበትን 2 ፕሮግራሞችን ማዘጋጀት መቻል አለባችሁ በዚህች በአንድ ሳምንት ውስጥ። ሁለተኛው ነጥብ ራሳችሁን ለመፈተን መሞከር ነው። ራሳችሁን ለመፈተን መሞከር ነው። እስካሁን እንዳጀማመራችሁ ሁኔታ የተወሰነ ያክል አንብባችኋል። ምን ላይ ነው የምገኘው፣ ምን ያክል ብቁ ነኝ ለፈተና የሚለውን በተለያዩ ፈተናዎች ለመለካት መሞከር። ለምሳሌ በኦንላይን የሚሰጡ ሞዴል ፈተናዎች አሉ። እኛ እንኳን እስካሁን 2 ዙር ሞዴል ፈተናዎችን ሰጥተናል። ኔክስት 3ኛ ዙር ሞዴል ፈተና ለመስጠት አቅደናል። እንደዚህ አይነት ሞዴል ፈተናዎችን ፓይለት ኤግዛሞችን ወይም ደግሞ በየትምህርት ቤታችሁ የሚሰጡ ሞዴል ፈተናዎችን በመውሰድ ምን ላይ ነኝ ያለሁት ብላችሁ ራሳችሁን ለመለካት መሞከር ያስፈልጋል። ሶስተኛ ለእያንዳንዱ ትምህርት የተለያዩ የፈተና ቴክኒኮችን መጠቀም ይጠበቅባቸዋል። ለምሳሌ ሂስትሪ ሰብጀክት እና እንግሊዝ ሰብጀክት አንድ አይነት ቴክኒክ ሊኖራቸው አይችልም። ማትስ ሰብጀክት እና ጂኦግራፊ ሰብጀክት አንድ አይነት ቴክኒክ ወይም ደግሞ ማትስ እና ኬሚስትሪ የሚሰሩበት አንድ አይነት ቴክኒክ አይኖራቸውም። ሲቀጥል አንደኛ የፈተና አወጣጡ ይለያል። ሂስትሪ ላይ ምን ያተኮራል? አንድ ተማሪ ሂስትሪን ለመስራት በምን መልኩ ቢዘጋጅ አሪፍ ነው፣ በአንጻሩ ደግሞ ባዮሎጂን ለመስራት በምን መልኩ ቢዘጋጅ አሪፍ ነው የሚሉት ነገሮች ለእያንዳንዱ ሰብጀክቶች የሚመከሩ የንባብ ቴክኒኮችን ወይም ደግሞ የፈተና አሰራር ዘዴዎችን፣ ሲቀጥል ፈተናችሁ ምን ሊመስል ይችላል የሚለውንም በትኩረት መመልከት ይኖርባቸዋል። አራተኛ እስካሁን ያልጀመራችሁትን ነገር እንዳትሞክሩ ወይም ደግሞ እንዳትጀምሩ። ለምሳሌ አንድ የናቹራል ተማሪ ብንመለከት እስካሁን ኬሚስትሪ ምንም ያላያቸው 3 ቻፕተሮች ቢኖሩት በዚህ በአንድ ሳምንት ውስጥ እነዛን 3 ቻፕተሮች ለመነካካት ከሚሞክር ይልቅ እንዲሁ ዝም ብሎ ከዚህ ቀደም ያነበባቸው ቦታዎች ላይ ጥያቄ ሰርቶና ሪቫይዝ ለማድረግ ሞክሮ ቢገባ የተሻለ ውጤታማ ያደርገዋል። በአንድ ሳምንት ውስጥ ይወላችሁ አዲስ ቶፒክ እስካሁን ያላያችሁትን ነገር ለመሞከር ስትጣደፉ ጭንቀት ውስጥ ትገባላችሁ። ሲቀጥል ደግሞ በአንድ ሳምንት በጣም ትንሽ ነው፣ በቂ አይደለም። ምንም ያልታየን ቻፕተር ምንም ያልማታውቁትን ነገር ብትሞክሩት ጥሩ አይደለም። በአንድ ሳምንት ውስጥ እንደሱ አይነት ነገር አይመከርም። እንዳትሞክሩት፣ እሱን ነገር ጥሩ አይመጣላችሁም። ሰው እንዳትሞክሩ። ምክንያቱም ብዙ ተማሪዎች ስትሸወዱ ስለማይ ብዙ ተማሪዎች ትሸወዳላችሁ በዚህ ጉዳይ። ኢቭን አንዳንዱ
የሆነ መጽሐፍ ሁሉ ይጀምራል አይቶት የሚያውቀው መጽሐፍ አንዱ ጓደኛው ይዞት ሲያይ ምንድነው ይሄ መጽሐፍ ጥሩ መጽሐፍ ይመስላል ምናምን ብሎ ገለጽ አድርጎት እስኪ ልጀምሮ ብሎ አዲስ መጽሐፍ ሳይቀር የሚጀምር ተማሪ አለ። ሰው ይሄ መጥፎ ነውና እንዳታደርጉ። እስካሁን ያያቸዋቸውን ቶፒኮች ብቻ ከልሳችሁና እነዛ ቦታዎች ላይ ጥያቄ ሰርታችሁ ነው ለፈተና ለመቅረብ መሞከር ያለባችሁ። ይህንን ነገር እንድታስተውሉ መክራለሁ። አምስተኛ ላይ የምናነሳው ፈተና እየተቃረበ ሲመጣ የሚፈጠር ጭንቀት ኖርማል ነው፣ እንዲሁም ደግሞ ሁሉም ተማሪዎች ላይ የሚፈጠር መሆኑን ማወቅ ይኖርባቸዋል። ሰው ይህንን ተረድታችሁ አንደኛ ጭንቀት ለመቀነስ መሞከር በቻላችሁት መጠን፣ ያለዛ ግን የሚፈጠረው ጭንቀት እናንተ ላይ ብቻ ያለ መስሏችሁ እንትን እንዳትሉ፣ ሁሉም ተማሪዎች ላይ ያለ ነው። ነገር ግን አላስፈላጊ ነው። በጣም ከበዛ አላስፈላጊ ይሆናል። ፈተና ክፍሉን ገብታችሁ አቋርጣችሁ እንድትወጡ ሊያደርጋችሁ ይችላል። በዚህ የተነሳ ከሚጨንቁ ጓደኞች ለመራቅ መሞከር፣ አዳዲስ ነገሮችን አለመሞከር። እስካሁን በአቅሜ ተዘጋጅቻለሁ፣ በቻልኩት መጠን ይችን ከልሼ ወደ ፈተና ገብቼ እሰራለሁ ብላችሁ ራሳችሁ ማሳመን እንደምትችሉ ከሚያበረታታችሁ ነገሮች ጋር ማሳለፍ አለባችሁ እንጂ ከሚጨነቁ ጓደኞቻችሁ ጋር ምናምን ከኋላችሁ እናንተ ይዘዋችሁ እንደነሱ ስለሚሆኑ ያ ጭንቀት ደግሞ ፈተና ክፍል ውስጥ ገብታችሁ ሳይቀር አቋርጣችሁ ልትወጡ ያደርጋችሁ ይችላል እና ይህንን አስወግዱ። እነዚህን 5 ዋና ዋና ነጥቦች በማድረግ ቀጣዩን ሳምንት የተዋበ አድርጋችሁ እስከ ፈተና ቀን ድረስ መግባት ትችላላችሁ። የፈተና ቀን ደግሞ ምን ማድረግ እንዳለባችሁ በሌላ ቪዲዮ ይዤላችሁ እመጣለሁ።